ዛሬ በጣም ጣፋጭና ለጤና ተስማሚ የሆነውን የናርጊል ኬክ አብረን እንሰራለን። ቻናሌን ላይክ ሼር እያረጋችሁ ጀምሩት። ይጠቅማችኋል ብዬ ያሰብኩትን ነው። ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረገውን አይርሱ። ማኪባሚ ሚዲያ። ሰላም ቤተሰብ፣ ላይክ ሼር እያረጋችሁ ቻናሌን ጀምሩት። እንግዲህ ዛሬ ደግሞ የናርጊል ኬክ አብረን እንሰራለን። አሰራሩንም አሳያችኋለሁ። ዱቄት 2 ብርጭቆ አዘጋጅቻለሁ። በመቀጠል እንግዲህ እንቁላል ነው። እንቁላል ደግሞ 3 ያስፈልገናል። ከፍሪጅ አውጥታችሁ ትንሽ ውጪ ቢቆይ ጥሩ ነው። ከዛ በኋላ ስኳር 1 ብርጭቆ ነው ስኳር የተጠቀምኩት። ከዛ ኒዶ አለኝ እዚህ ጋር ኒዶ ነው ያዘጋጀሁት። አንዳንድ ሰው ወተት ሊጠቀም ይችላል። እኔ ግን ኒዶ ነው ያረኩት። ኒዶው ላይ ውሃ ነው የማረገው። ውሃ አረጋለሁኝ ብርጭቆ ውስጥ እንዲደባለቅ አደባልቀዋለሁኝ። ከዛ በመቀጠል እንግዲህ ዱቄቱን እቃ ላይ አረጋለሁ። ሰፋ ያለ እቃ ላይ ቢሆን ጥሩ ነውና ለማማሰልም እንዲመቸን እቃው ላይ ገለብጠዋለሁኝ። እንግዲህ ገልብጨዋለሁኝ እቃዬ ላይ ከገለበጥኩት በኋላ ምንድነው እዚህ ጋር እቃ እያነሳሳሁኝ ነውና በጣም ይቅርታ። ከዛ በኋላ ፒኪንግ ፓውደር እጨምርበታለሁኝ። በላዩ ላይ ፒኪንግ ፓውደር 1 ማንኪያ ፒኪንግ ፓውደር ትጨምራላችሁ። የምግብ ማንኪያ 1 ማንኪያ ትጨምራላችሁ። በመቀጠል እንግዲህ እንቁላላችሁን እየሰበራችሁ 3ቱንም እንቁላል ትጨምሩበታላችሁ። እኔ 3ቱንም ነው። 2ም ከፈለጋችሁ 2ም ማድረግ ትችላላችሁ። ብዙ ሰው 2 ነው የማረገው የእንቁላሉ ሽታ እንዳይኖረው ማለት ነው። እንቁላሉ ሽታ ደግሞ እንዳይኖረው ምን ታረጋላችሁ? እንትን ትጨምሩበታላችሁ። የኬክ ቫኒላ ትጨምራላችሁ። ስኳር ጨምሬያለሁ እዚህ ጋር። ከስኳሩ በመቀጠል እንግዲህ ወተቴን ነው የምጨምረው። ወተቴን እያደባለኩኝ ስለሆነ ነው። ወተቴን ጨመርኩኝ። በመቀጠል እንግዲህ ትንሽዬ ወተቱ ላይ ውሃ ጨመርኩኝ። ቅድም እንትን ስላላልኩኝ ነው ስላላበዛሁኝ ትንሽ። ከዛ ዘይት ያዘጋጀሁት ነበረ። ዘይት አረኩኝ፣ አማሰልኩኝ። ከዛ እቃዬ ላይ ገለበጥኩኝ ማለት ነው። ስገለብጥ ግን በአንድ እጄ ስለሆነ ለዛ ነው እንትን ያልኩት። ከዛ እቃ ላይ ከገለበጥኩት በኋላ ቀስ ብዬ እቃውን መታ መታ አድርጌው አዳረስኩት ማለት ነው። እንግዲህ ኬኩ እንደዚህ ተዘጋጅቶ ወጥቷል ማለት ነው። በጣም ቆንጆና ምርጥ ኬክ ነው የሆነልኝ። አሁን ፍሪጅ ውስጥ አስገባዋለሁ። ትኩሱን ከሆነ ይሰባበርብኛል፣ ጥሩ አይመጣም። ስለዚህ ምንድነው ይቀዝቅዝልኝ፣ ፍሪጅ ውስጥ አስገባዋለሁኝ። ለ20 ደቂቃ ያህል ፍሪጅ ውስጥ አስገባዋለሁ። ቤተሰቦቼ ይህንን ቻናል ላይክ ሼር እያረጋችሁ አበረታቱኝ። ያምራል ግን አያችሁት እንዴት ቆንጆና የነፋ ኬክ ነው የሆነውና በጣም ምርጥ ነው። እንግዲህ አሁን እዚህ ጋር ወተት እቃዬ ላይ አረጋለሁ። ከዛ በመቀጠል ወተቱን ካረኩኝ በኋላ ናርጊል እንዳለ አረጋለሁና አሁን ዳቦዬን ከፍሪጅ ውስጥ አውጥቼ እቆራርጠዋለሁ ማለት ነው። በቢላ እቆራርጠዋለሁ። ጨለማ የሆነብኝ እዚህ ጋር ምንድነው ኬኩን ላወጣ ሄጄ ጨለማ አረኩት። በጣም ይቅርታ። ከዛ አዘጋጃለሁ። ሁሉንም ነገር ካዘጋጀሁኝ በኋላ መጥቻለሁኝ። ከቆራረጥኩና ከጨረስኩኝ በኋላ ናርጊሉና መጀመሪያ ወተቱ መቀዝቀዝ አለበት። ያው ኬኩ ደግሞ የቀዘቀዘ ነው። እንዲህ ወተት ውስጥ ካቀላቀልኩኝ በኋላ እዚህ ጋር ደግሞ በናርጊው አቀላቅለዋለሁ ማለት ነው።
ከዛ ይሄንን የመሰለ ምርጥ የናርዲ ኬክ ሰራን ማለት ነው። አያችሁት ቤተሰብ በጣም ቆንጆና ያማረ ነውና ላይክ ሼር አድርጉኝ፣ አበረታቱኝ። ሰላም ቆዩ። ባይ ባይ። ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮመንት ማድረገውን አይርሱ። ማኪባሚ ሚዲያ